ሁለት ጀግኖቻችን ተቀላቅለውናል። እናክብራቸው። ነይ በእናትሽ እናክብራቸው። እንደ ቅድሙ እናክብራቸው። እስክንድር ነጋ የሚለው እስክንድር በቃ በስቶበት እስክንድር ነጋ ለአንድ ኢትዮጵያ የሚለው ለአንድ ኢትዮጵያ ሁለቱ ናቸው። ሁለቱ ስንታየው እና ቢኒ ከመናገሯ በፊት ግን አንድ ነገር አጭር ነገር የምናገረው ምንድነው? ቀደም እስክንድር ከእቃችን ሰብስበን ስትወጣ ግድግዳ ላይ ያነሳው ነገር አለ። ሁሉ ጊዜ እኔ ያየሁት ምንድነው ውስጤን የሚነካኝ ምንድነች? በፈተና የሚጸና የተባረከ የቅድስት ባልደራስ የመሪው ምሳሌ መሆን አለብን ብዬ አስባለሁ። በፈተና ውስጥ የምንጸና ጽኑ ስብስቦች መሆን አለብን ብዬ አስባለሁ። በፈተና ስንጸና ነው የምናሸንፈው ብዬ ስለማምነው ተስፋ መቁረጥ የለብንም። ከምንም በላይ ኃይል እግዚአብሔር ነው ይላል። ኃይል እግዚአብሔር ነው፣ ኃይል የመድኃኒዓለም ነው። እናሸንፋለን። የጊዜ ጉዳይ ነው እንጂ እናሸንፋለን። እኛንም እናሸንፋለን። እኔ ቅድም ማንሳት የምፈልገው ምንድነው? ኢትዮጵያን ለማዳን ዋጋ የሚከፍሉት በመላው ዓለም ላይ በተለይ ደግሞ አማራ ክልል ላይ እና አፋር ክልል ላይ የምታዩት ነው። ያው ተጋድሎ ያለው እነሱንም ቢሆን መስዋዕት የሚወጡ ነፍሳቸውን ይማሩ። አሜን። ላሉትም ደግሞ መጽናናት እንዲሰጥልን እንጠይቃለን። ለቤተሰቦቻቸው ለእናንተ ደግሞ ትልቅ አክብሮት አለ። ፍርድ ቤት እየመጣችሁ ሁሉ ጊዜ ሳሰለችሁ እዛ የምትመጡ ሰዎች በጣም ነው የማደንቃችሁ። በጣም እንወዳቸዋለን። ትግሉ ከእናንተ ጋር አብሮ ይቀጥላል። መጨረሻ የምናገረው ምንድነው? እስክንድር አንተ ላይ የተመሰከረ ሰዓት በውሸት ነው የተመሰከረው። ስለዚህ እግዚአብሔር ይቅር በልን ያልኩ እና እሱን አሁን ይቅር ይበለን ይቅር ይበላቸው አይ ኧረ ይቅር አይበላቸው ይቅር ይበላቸው። አንድ ጊዜ ሳይሆን ሺህ ጊዜ ይቅር ይበላቸው። ያለፈው ታሪክ ተዘግቷል። አሁን ወደፊት ነው የምናየው። ወደ አንዲት ኢትዮጵያ ነው የምናየው። ወደ ዲሞክራሲያዊ ኢትዮጵያ ነው የምናየው። ወደ ኋላ አንመለከትም። አሁን ከዚህ በኋላ ወደ ቢኒ መዘክራቻ እንኳን አብሮ ደስ አለ። እወይ ገላ ቀለቤ ስዩም እወይ ገላ ቀለቤ ስዩም እወይ ገላ ቀለቤ ስዩም እወይ ገላ የበሌ ባለቤት እወይ ገላ የበሌ ባለቤት እወይ ገላ የዚህ ቆንጆ እናት እወይ ገላ ሁሌ ታስባለች እወይ ገላ ለኢትዮጵያ አንድነት እወይ ገላ ቀለቤ ስዩም እወይ ገላ አስካልደምል ክብር ለጀግኖቻችን፣ ክብር መስዋዕትነት ለከፈሉ ሰማዕቶቻችን፣ ክብር ለሰማዕቶቻችን እንዘክራቸዋለን። ዘመዶቻቸውን አረሳም። ቃል ነው። እስክንድር ነጋ
Dua dia biar. Get